ትናንትና ከተሰብሮ ሲታሻል ያደረ ማን አባውና ተሰደደሰለ ዘረረና የሆነ ሰው ነግሮኛል። የሆነ ሰው ምናምን ሲሉኛል። ጫፉን ይዘህ እና እዚህ ጋር ሆነች ማለች ሆነች ቀይ ልጅ ልጅ እዚህ ጋር ወዲህ ተጀነጀንኩና ቤት ይዤ መሄድ አቤት ካይድና ኦኬ ምናምን ብዬ አቤት ከገባን በኋላ ደጅ አለች ኦኬ ምናምን ደጅ ቆ ሽት ማለት ካባታ ከተመለሰ መጣች ተናስተለ አቤታቸው በለቁም ለባላ ያሉ እንዴት ቤት ወይዘት የመቻው ከአባታ እንዳሉ ለማንም የለም ብለኛል ልጅ ዘንጀለች አታንተነ እንደምን አለ ደህና ነው ወይ ሰላም ነህ እንዴት ነህ እንዴ አትጠራ ታዲያ አትጠረረጋ በለ እንዴ አበባ ይግባ የት ወደው አረቲው እዚሁ ይምጣልህ እዚሁ ይመጣልህ አይ ፋዘር ነው የበላው በላ አሁን በላ ምንድን ነው የበላኸው በየአይነት አረቲው ብዙ አይነት አለ ጠብቅ ይመጣልህ እዚሁ ነው ያምጭለት አዎ ቶሎ አይዞ ትጨምራለህ ትንሽ እሺ ካሉማ ምን ችግር አዎ ይኸውልህ እንግዲህ ትንሽ ስራ መጀመሪያ ትንሽ ስራ ይኸውልህ ምን ታደርጋለህ መሰለህ እችን እንደዚህ እያደረግህ ደግሞ ሞቅ ታደርጋታለህ እጅህን እንዳያቃጥልህ ታዲያ ምን ስራ ትሰራለህ ትንሽ ስራና ከዛ በኋላ ትበላለህ እንትን ታደርጋለህ እንደዚች ምንድን ነው የምታየው እዚህ በኋላ እንዳያቃጥልህ ላልከው ነው እኮ እንትን ማደርግልህ እንደዚች ሞቅ እያደረግህ ስራ ትሰራለህ ትንሽ ስራ አይዞህ ትሄዳለህ ምን ችግር አለ ትንሽ ነው የማመጣልህ ትንሽ ሁለት ስራ ብቻ ነው የምትሰራው ጠብቀኝ መጣሁ አይዞህ እንደሱ በደንብ አወዛውዝ ሌላ ነገር ቢሆን ይሄን ታወዛውዛለህ እንዳይገነጠል አድርገህ ጠብቀኝ መጣሁ ተቀበል አምጪለት እስኪ ቦትዬ አምጫው ትንሽ ነች ይቺ ምን አላት ምን አንድ 4 ሰዓት ብትወስድብህ ነው ቶሎ በልና እንግዲህ እየዘረጋህ ቶሎ መተኮስ አልችልም ማለት ምን የመሰለ ሰውነት ይዘህ ለምንድን ነው መተኮስ የማትችለው በዘርጋ እያደረግህ ቶሎ እችን ለብቻ ያቺን ማለ ብቻ ወሽ ኧረ አባባ ተኩስ አለዛው ሻው ነው ለቁስ ወሽ ጎበዝ አየለ እሷም ትመጣልሃለች እሺ ቶሎ አቤት አባት ምንድን ነው የምትሰራው ዛሬ? አይ ልብስ ማስጫ ካለብኝ ልብስ ማስጫ እንዴ የተተኮሰ ልብስ ከመቼ ወዲህ ነው የሚሰጠው አንተ ማንን ነው የምታቀርብ ማንን ነው አሁን ትተው ነው እንዴ እዛ ሰው ግን ብለህ ተንጠልጥለህ ምንድን ነው የምታደርገው? ከነቁ ዝም አልኩም እንዴ ታዲያ እኔ ደክሞኛል አባት አንቺ ሙጡ ውሻውን ልቀቂበት አዲያ ስርዓት ይዘህ ተኩሳ ያው ደግሞ ድጋሚ ከዚች ከልጄ ጋር አንድ ነገር ብሰማ ወይ ባይ እንኳን በካንቻ ሁሉ ግነጠ ሰና አርግፌ ነው ወጣኝ ደግሞ ነፋስ እንዲያገኘው አዲ ወዝ አድርገው አዎ ረጅም ወዝ እያደረግ ይቀዘቅዝብሃል ጎበዝ አተበራባቱ ነው ገጭ ያደርገው ተበራባቱ ነው የነው በዚህ በላይ ምንድን ነው ስታበት ሙሉ ከኔ ጋር የነበረ ቃል ሰብር ነው እንዴ? እሺ አይማቱ ባለጌ ለካ በአማርኛ ላይ በእንግሊዘኛ አወራህ ክሬዚ አያውቅም ብሎ ነው እንዴ ማህጅብ አደረገኝ እንዴ? እያሰራሁ አይደል እንዴ ከዚህ በላይ እንዴ? አሁን ሳሎት እንዴ በርታለሽ አይዞህ እሺ አንቺ ግን አንቺ ቢወጥች እንደዚህ ታገኛለሽ ወክሰብ ታረጋለህ እንዴ ወይ ታዲያ እንዴ አይ ከቻንቺ በረኪና አንቺ ከሎሚ ጋር እሺ እንዴት አድርጎ እንደሚተኩስ አታይም እንዴ እባክሽ በጣም ጎበዝ ነው እንደው እኔ የምልሽ ግን ምን ስራው ምን ነበር እንዴ ወታደር ነበር እንዴ እንጃ እኔ አላውቅም ጠይቂ እንጂ እንዴ መጠየቅ አለብሽ ስራቸው ምንድን ነው አይ ሲተኩስ አታይም እንዴ አዎ እንደሱ ጎሽ ደግሞ ራገብ አድርገዋ ራገብ አዎ እንደገና ደግሞ መልሰህ እሺ ትበላ እንዴ ነው የምተኩሰው ጎበዝ አዎ እኮ ጨርሰሃል እኮ አሁን ትንሽ ነው የቀረህ አይዞህ እንደሱ እቺ በጣም ነው እንጃ በመጣ አመመን በጣም አለ መውለቁ ምን ይሆን የኔ ልጅ አያንተ
ተው እንጂ አንተ ምን አባቱ መጨበጡ ችግር የለም። ዝም ብሎ እንትን ይላል እንዴ? ይርዳ ሁለተኛ ልጅ ጋር እንደው ጫፋ ላይ ትደርስና ማረገው እኔ ነኝ የማውቀው ባለጌ። ስንት ሰዓት ብሎ ስተብሽ ነው እጄ ምንም ትናንትና ቦዲስ ስታሻርው ምን አይነት ልጅ ነው? እጄ አይነ ተለቀ ዶረሽ ቆንጆ ልጅ አውቃታለሁ። ምን ነው ምን አይነት ልብስ ነው የተኮሰው? ቀይ ሱሪ ነው? ቀይ ሱሪ ነው። ጥቁር ሸሚዝ አይቦሌታ እንዴ ማለት እንዴ አታየም? እኔ በቀደም ለታ ለብሳለሁ ብዬ እጄ ይዘጋ እሱ ነው ራሱን ልብስ ያጣኩት ነው አይደል እንዴ? አስቸጋሪ ነው ስራ ማሰራት ነው አሉ። ስራ አንተ እንጥላለን ግርማን ታውቀዋለህ እዚህ ግርመሽኛ እሱን ደግሞ ሄደው ያንኑ የኛ እኔ ያጠብኩት አንተ የተኮስከውለት ራሱን ጠዋት አስጥቷል ይዘው ሄዳል። ጠዋት አስጥቷል ማታ ወደ ቤት ያስገባው ራሱ ግርማ ነው። ሰውየው የሚያስቸግራት ሰው ሲመጣሉ ከፋዘሯ ጋር እየተመካከረች እያስፈታች ማሰራት ነው። ሁለተኛ ነው ሰባን ለፈጽሞ በኮላልፋለሁ እንዲ ያማል እንዲ ገና አንድ ቀን አይቼ ልታስደግመኝ ነው ብዬ እየሮጥኩ ሄድኩኝ። እኔ በህይወቴ ተሸውቼ ያለማንጫ እቤት ሆኖ ዛን ተካተል እኛ ላይ ተጨቃቃለ ነው ያንተ ቢያለ እንደዚህ ወይኔ ልብሴ ቆሸሸ። አይዞሽ ታዲያ ጀምቤት ሄደን ቀይረናል። በቃ አሁን ሳላበዛችሁ እናንተ ልብሰኛ በጣም በጣም ስናቀም እንሆናለን። ከፈለግሽ እሱን ይዘሽ እኔ በተኮስ እንጂ ማጠራች